መነኩሴ ጀግና ሲሆን አያምርበትም። በነገራችሁ ላይ ዱለኝነት፣ ማመጽ፣ በቃ ጀግንነት እኛም መነኩሴ እናንተ መነኩሴ ብሎ ስርዓቱን መበጥበጥ ይሄ ይሄንን ባኖር ሰው ጥሩ ነው። መነኮሳት የድንቁርና ምልክቶች ሳይሆን የትምህርት ምልክቶች። ገዳሙን ለመመስረት ሊቀ ጳጳሱ ለ10 ዓመት ለ70 መነኮሳት ምግብ ዋስትና ማስቀመጥ አለበት። ያን ካልሰጠ ቅዱስ ሲኖዶስ ወይም ጠቅላይ ቤተ ክህነታቸው ገዳም ነው ብሎ አያጸድቅላቸውም። መጀመሪያ መነኮሳቱ ተምረው መዋቀር አለባቸው። ለነሱ 10 ዓመት ምግብ መኖር አለበት ነው። ይኸውኛ መከራችን እንዲያንላለን ዘወር ብሎ እንደ ጎጆ እንደ ግል ጎጆ ገዳም መመስረት ደሞ ሩጦ ምእመናን እየለመኑ ማሰቃየት ይሄ በጣም ትክክል አይደለም። ያሉት እንደው ይጠንክሩ። ገዳም ግን ሲመሰረት ይሄ ታስቦበት ነው። 7 ቀን እንግዳ ቤት ይቀመጣል፣ በሰባተኛው ይጠየቃል። መናኝ ይገባል። ፖለቲከኛ ይሁን አይታወቅ፣ ምን ይሁን አይታወቅ፣ ሽፍታ ይሁን አይታወቅ፣ ገብቶ ገዳሙን የቁም ስቅል ሲያኖረው ይከርማል ማለት ነው። የኛ መናንያን ይቅርበሉኝ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። ይሄ ነው ማለት ነው መከራችን። መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። እንደው ከተማ ያሉትን መነኮሳትንም መሰብሰብ ከተቻለ ማለት ነው። መነኩሴ በከተማ በፍጹም መውጣት አይችልም። ከመቼ እስኪሞት ድረስ ቤተክርስቲያን ከሰጠችው ተልእኮ ውጭ ማለት ነው። አንድ ጳጳስ የሚቀመጠው ለጵጵስና ከተመረጠበት ገዳም ውስጥ ነው። መነኩሴም ልክ እንደዚህ ሆኖ ገዳም ውስጥ የፈለገውን ይሁን፣ እንደው ከደከመው ይተኛ፣ ከራበውም ይብላ፣ ግድ የለም እንደው አንድ ዛሬ ጨርሳለሁ ካለም ይብላ። ጾር ከተነሳበት ግን እዚያው ውስጥ ነው። እዚያው ባህሩ ውስጥ እንደፈለገ ይዋኝ፣ ሲደክመው ይተዋል። አባቴ ሌሊት እንቅልፍ እያስተኛ እያደረ ሰይጣን አለው ብቻ ከገዳማ አትውጣ እንጂ አይዞህ ቀኑም የእግዚአብሔር ነው ቀን ጸልይ አለው። ባለቃ የሚሰራ መነኩሴ የለም። በህሊናው የሚሰራ መነኩሴ ነው። ራሱ በቃ ብሎ ወዲያው ይመለሳል ወደ ስራው ማለት ነው። አገር ለአገር የሚዞር መነኩሴ የክርስቶስን ስጋ ሽጦ የሚበላ ነው የተባለ። አንዱ የትኛውም ገዳም አይሄድም። አገልጋይ አንሶናል ከተባለ ለቅዱስ ሲኖዶስ ተጽፎ ቅዱስ ሲኖዶስ ለዚያ ገዳም ጽፎ እናንተ 5 መነኮሳት እዚያኛው ገዳም ሂዱ ተብሎ ይላካል እንጂ መዞር ፈጽሞ አይቻልም። እኛ ሀገር ውስጥ የፈለገ መነኩሴ ቤተክርስቲያን ይገባል፣ የፈለገ አይገባም። ምንኩስና እግዚአብሔርን ለማምለክ ከዓለም መለየት ነው እንጂ እያመካኙ ከበዓት መተኛት አይደለም። ቤተክርስቲያን የማይገባ መነኩሴ የቤተክርስቲያን ጠላት ነው። መናኝ በጣም ተጋዳይ ነው የኢትዮጵያ መነኩሴ። ግን ችግሩ ምንድነው? ይቅርታ የለው። በጣም ቂመኛና ትዕቢተኞች ነን። መነኩሴ ጀግና ሲሆን አያምርበትም። በነገራችሁ ላይ ዱለኝነት፣ ማመጽ፣ በቃ ጀግንነት እኛም መነኩሴ እናንተ መነኩሴ ብሎ ስርዓቱን መበጥበጥ ይሄ ይሄንን ባኖር ሰው ጥሩ ነው። ኢትዮጵያ ውስጥ ምንኩስና በ4ኛው ክፍለ ዘመን ብፁዕ ወቅዱስ አቡነ ሽኖዳ በኢትዮጵያ ምንኩስና የተስፋፋው በ4ኛ ክፍለ ዘመን ነው ብለው ጽፈዋል። ግን መሰረታዊ ነገር ከተሳቱ ቅዱሳን መምጣት በኋላ የሚለው ብዙ ጸሐፊዎች የጻፉበት ነው። ስለዚህ ተሳቱ ቅዱሳን ተመላልሰው እንግዲህ በዚያ ጊዜ ጥቂቶቹ ስለጀመሩት ይሆናል እንዲህ ተብሎ የተጻፈው ተመላልሰው ዙሪያዋን ኢትዮጵያ የምንኩስና አበባ እንዲያብብባትና እንዲያፈራባት አድርገዋል። ምንኩስናን እንደው ፍቹን ነገ ነበር ላየው ያሰብኩኝ በዛኛው ርዕሰ ጉዳይ። ስለዚህ በዚያው ይሁን። አሁን የአብያተ ክርስቲያናትን ተሞክሮ ለማየት እየፈጠን እንሂድ። ምንኩስና ምንድን ነው የሚለውን በነገው ክፍለ ጊዜ የምናየው ይሆናል። ኢትዮጵያውያን አበው እንደውም ሰንሰለታችን ስናይ አቡነ አረጋዊ አባ ዮሐኒ ይቀጥላሉ። ማለት የምንኩስና ዘርን ለመቁጠር ያክል ቅዱስ እንጦንስ መነኩሴ ዘር ሲቆጥር እንዲህ ብሎ ሲቆጥር ነው የሚያምርበት። ሌላ ሲቆጥር አያምርበትም። መነኩሴ እንደው እግር ነው እንጂ አገር የለውም። እና ምንድነው መነኩሴ ሲቆጥር የሚቆጥረው? እንጦንስ፣ መቃርስ፣ አኩሚስ፣ ቴዎድሮስ፣ አረጋዊ፣ ዮሐኒ፣ ኢየሱስ ሞዐ፣ ተክለ ሃይማኖት፣ መድኃኒነ እግዚእ፣ አቡነ ሳሙኤል፣ 7ቱ ከዋክብት። 7ቱ ከዋክብት ማለት አቡነ ሳሙኤል ዘዋልድባ፣ አቡነ ሳሙኤል ዘቆየጻ፣ አቡነ ሳሙኤል ዘጣሬጣ፣ አቡነ ዮሐንስ ዘክብራን ገብርኤል፣ አቡነ ሂሩተ አምላክ ዘዳጋ፣ አቡነ ያሳይ ዘማንዳባ፣ አቡነ መድኃኒነ እግዚእ፣ አቡነ አረጋዊ፣ አባ ዮሐኒ አስኬማን ቆብን ሰጥተዋል። አቡነ ተክለ ሃይማኖት ቀሚስን ከአቡነ ኢየሱስ ሞዐ ቆብን ከአባ ዮሐኒ ከደብረ ዳሞ ተቀብለው እንደገና መልሰው ለአቡነ ኢየሱስ ሞዐ ሰጥቷቸዋል። አቡነ ኢየሱስ ሞዐ መጻሕፍትን ያልተተረጎሙትን ከሌላ ቋንቋ በማስተርጎም የተተረጎሙትን በመሰብሰብ ትልቅ ትምህርት ቤት ሐይቅ እስጢፋኖስ ውስጥ በመክፈት ከደብረ ቢዘን እና አቡነ ዮሐንስ እና አቡነ ፊልጶስ ዘደብረ ቢዘን ሲጎበኙ ድረስ የቅድስና አበባና የምስጢር ሃይማኖት አውድማ አድርገውት ነበር። አቡነ ኢየሱስ ሞዐ የኢትዮጵያ ቤተክርስቲያን በትርጓሜ እንድታብብ መነኮሳት የድንቁርና ምልክቶች ሳይሆን የትምህርት ምልክቶች፣ የቅበተ እምነት መሳሪያዎች፣ የቤተክርስቲያን የትምህርት ጠበቆች፣ ስርዓት አስከባሪዎች፣ ለአምልኮተ እግዚአብሔር ቀናተኞች ያስረዱበት የአቡነ ኢየሱስ ሞዐ ገዳም ነው። እዚያ ውስጥ ብዙ ከዋክብት ተገኝተዋል። እና አባ ጽጌ ድንግል እና አባ ጊዮርጊስ ዘጋስጫ ድርሰትን በመድረስ ሃይማኖትን በማቅናት በመከራከር እነዚህ እናመጣቸዋልና እና አቡነ ኤልያስን እነዚህን ሁሉ ደግሞ እነዚህ 12ቱ ጨጌ ተብለው ኢትዮጵያን መንበር አድርገው ብዙ ተጋድለዋል። አቡነ መድኃኒነ እግዚእ የወለዷቸው 7ቱ ከዋክብት ደግሞ እንዲሁ አድርገዋል ማለት ነው። አቡነ ሳሙኤል
ወልደ ዋልድባ ምድርን ከፍ አድርገው እንደ መሶብ እስከ ማስባረክ የደረሱ አባት ናቸው እና እነዚህ ያበረከቱት አስተዋጽኦ ምንድነው ነው በረከቶም ለቅዱሳን ብዬ ያቀረብኩት። እነዚህ መነኮሳት ወይም ምንኩስና በኢትዮጵያ ምንድን ያበረከተ? አንደኛው የኢትዮጵያ ቤተክርስቲያን የጉባኤ ትምህርት ቤትን ማስፋፋት ነው። የጉባኤ ትምህርት ቤትን ማስፋፋት እነማን ናቸው? ተሳቱ ቅዱሳን አስፋፍተዋል። አቡነ ኢየሱስ አስፋፍተዋል። የእሳቸው ደቀ መዛሙርት ደግሞ እና አባ ጊዮርጊስ ብዙ ከዋክብትን በመፈልፈል እና አጼ ዘርዓ ያዕቆብንም ጭምር በማስተማር አሁን አጼ ዘርዓ ያዕቆብ ባልኩ ጊዜ በትምህርታቸው ነው እንጂ ድክመታቸውን አላጠቃልልኩም። እንደ ንጉስ ግድፈት እንዳለበት እሳቸውም ድክመት ይኖርባቸዋል። እሱ ውስጥ አልገባም። ታሪክን ለታሪክ ተዋለው ማለት ነው። ስለዚህ እነዚህን ሁሉ በማስተማር ጉባኤ እንዲስፋፋና ወንጌል እንዲቀጥል ምንኩስና አስተዋጽኦ አድርጓል። የአሁኑ ምንኩስናም ወንጌል እንዲስፋፋና ትምህርት ቤቶች እንዲስፋፉ ሰንሰለት መሆን አለበት። ያለዚያ ቤተክርስቲያን ትቆማለች። እሱን ነው ማለት የፈለግኩት። በኋላ የሌሎች ቤተክርስቲያን ተሞክሮ ላይ ለማሳየት ፎክራለሁ። አቡነ ተክለ ሃይማኖት ርቱ ሃይማኖትን ዘርዓ ያዕቆብን አስተምረዋል። እነዚሁ መናፍቃንን ተከራክሮ መርታትና ዕቅበተ እምነትን መስራት። አባ ጊዮርጊስ ዘጋስጫ አንዱ ነው። የአቡነ ኢየሱስ ልጅ በምንኩስናው የታወቀ ተጋድሎ የማይጠቅመው ፈጭቶ የማይደክመው በረድነት ረድ ዘበጥባቱ ነው ያገለግለው አባ ጊዮርጊስ ዘጋስጫ እመቤታችን ጽዋ ኪሩቢን አንጥታ ያጠጣችው እሱ አይሁዳዊ መናፍቅ ተነስቶ ኢትዮጵያን ባስቸገረ ጊዜ ማን ይከራከረው ሲባል ጊዮርጊስ ዘጋስጫ መጥቶ ይከራከረው ተባለ። እሱማ ታሟል ሲባል አይ ባስከሬን ቢሆን መጥቶ ይከራከር ተብሎ ባልጋ ተይዘው መጥተው ተከራክረዋል። ባልጋ ተይዘው መጥተው ኢየሱስ ክርስቶስ አምላክ ከሆነ አይቴ ቀበርክ ምወላ አልዓዛር ማለቱ ለምንድን ነው ብሎ ሲጠይቅ አንተ አይሁዳዊ እኔ የምጠይቅሃለሁ ያንተ አምላክስ አይቴ ያለው ከአዳም ያለ ጠፍቶት ነው ወይ ብሏል። ያንተ አምላክ ያለው እግዚአብሔር የሱ አምላክ ያላደለ ሆኖ ሳይሆን አይሁዳዊን በራሱ መደብ ቆሞ እየተከራከረው ነው። እንደዚህ ባለው ጊዜ ጸጥ አድርጎታል። ሌሎች እነ ቢቱ የሚባለውን መናፍቅ ጭምር ያሳፈረ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ ለፍርድ አይመጡም ብሎ የካደውን ያንን ቢቱን ደግሞ የቢቱ ነገረ ሰሪ ተንኮለኛ ነው የነበረው። እንዲሁም አባ ጊዮርጊስ ዘጋስጫ ሲገልጸው ወበከየ ይትካህን ነጊረ እበየ ሂሩታ ለማርያም ከማው ይትካህን ነጊረ እበየ ከዩ ለቢቱ የማርያምን ቸርነት ተናግሮ መዝለቅ እንደማይቻል የቢቱን ተንኮል ተናግሮ መዝለቅ አይቻልም ይላል። እንዲህ ያለ ተንኮለኛ የነበረው ነገረ ሰሪ እና አይሁዳውያንን በመርታት ሌላው አቡነ ዜና ማርቆስ ገርለ ዜና ማርቆስ እንደው ከገዳሙ የመጣችሁ ያላችሁ ተመሰክሩልኝ ያላችሁ ገርለ ዜና ማርቆስን ያነበበ ሰው ካለ ገርለ ዜና ማርቆስ ሃይማኖት አበው ማለት ነው። በእውነት ማለት በጣም ብዙ ምስጢራትን ያለበት ራሳቸው አባ ጽጌ ድንግልን ተከራክረው ከአይሁዳዊነት መልሰው አጥምቀዋል። ልጆቻቸው ኢየሩሳሌም ለመሳለም በሄዱበት እንኳን አይሁዳውያንን ተከራክረው ይረቱ ነበር። ስለዚህ ዕቅበተ እምነትን በማስጠበቅ እና አቡነ ሐራ ድንግል ተከራክሮ ነበር። ከንጉሱ ከአጼ ሱስንዮስ ፊት ጎንደር ድረስ ተጠርተው ሄደው ሃይማኖታቸውን መስክረዋል። እነ ቅድስት ወለተ ጴጥሮስ እነ ቅድስት ፍቅርተ ክርስቶስ ሃይማኖትን በመመስከር በነገስታት ፊት በመቆም እነ ጨጌ ፊልጶስ ዘደብረ ሊባኖስ ሃይማኖትን በመመስከር በንጉሱ ፊት ቀድመው እውነትን በመመስከርና በመቆም የእምነት ጠበቆች የሥርዓት ምልክቶች ሆነው ቆመው ነበር። ስለዚህ ምንኩስና የወንጌል መሸጋገሪያ ሰንሰለት የወንጌል ማደሪያና ዕቅበተ እምነትን ምልክቱ ነው የሚጠብቅ ነው። ሌላው ምንኩስና በጣም የሚያስደንቃችሁ የኢትዮጵያ ኦርቶዶክስ ክርስቲያን ለ1600 ዓመት በላይ ፓትርያርክ ወይም ሲኖዶስ ሳትመሰርት ስትኖር ያለ አባት የጠበቀ ምንኩስና ነው። ያለ ሲኖዶስ ማለት ርቀት ባለ ሲኖዶስ ነው። ያለ ሲኖዶስ ኖረና ማለት አይደለም። የግብጽ ሲኖዶሳችን ነው። ግን ቅርብ በሌለ ሲኖዶስ አባት ሳይኖረን አንድ ጳጳስ ቋንቋውን ሳያውቅ ዙሮ መሾም ሳይችል ዙሮ ወንጌልን ማስተማር ሳያውቅ እንዴት ለ1600 ዓመታት መናፍቃንን እየረታን ቅዱሳን እየፈለቁ ከእግዚአብሔር ጋር እየተገናኙ ኢትዮጵያ እንድትቀጥል ያደረገ ምንኩስና ነው። አባቱ ነው የቀጠሉት እነዚህ ናቸው። ምንኩስና ባይኖር ኢትዮጵያ እንዴት ታውቃላችኋል? ለ100 ዓመታት ያክል እኮ ጳጳስ ሳይላክልን ከግብጽ ኖረናል። 100 ዓመታትን ያክል የዚያን ጊዜ ማን ነበር የጠበቀ ሲባል በገዳም ያሉ መነኮሳት በጸሎታቸውና በትምህርታቸው ቤተክርስቲያንን ጠብቀዋል። ስለዚህ ቤተክርስቲያንን ለ1600 ዓመታት ያክል የጠበቀ ምንኩስና ነው የኢትዮጵያ ምንኩስና። ተዘዋውሮ ማስተማርና ጣዖታትን ማፈራረስ ይሄ በዚህ የሚጠቀሱት አቡነ ተክለ ሃይማኖትና ልጆቻቸው ነው። በእውነት ማለት ነው ጎድተው የሚታዩት ዙሮ በማስተማር 12ቱም ዕውራነ ይህን አድርገዋል። ነገስታትን መገጸጽና ፍትህ ማስከበር የአባትን ሚስት ማግባት አትችልም ብለው የገሰጹት እጨጌ ፊልጶስ ናቸው። በዚህ ተደብድበው ሰውነታቸው ቆስሎ በንጉሥ ፊት ከደናግል ልጆቻቸው ጋር ራቁታቸውን ቁመው ተገርፈው በትግራይ ተሰደው ከዚህ ከሸዋ ወደ ትግራይ ተሰደው ተንከራተው ከቁስላቸው የሚፈሰው እጅ ድዊ እስከሚፈውስ ድረስ ደርሰው ነበረ። ነገስታትን በመገሰጽ ድርሳናትን በመድረስ የግዕዝ ቋንቋን በመጠበቅ መጽሐፈ ምስጢርን ገድላትን
የቅዱስ ያሬድን ድጓ ታውቃላችሁ፣ ከነ ትርጓሜው ከነ ድረሱ ስነ ጽሑፍን በማስፋፋት ጥንቆላንና መረን የለሽ አኗኗርን በመቃወም ሰማዕትነትን በመቀበል ቤተክርስቲያንን ማጽናት፣ የነገስታትን ልጆች ቅድም ብፁዕ አባታችንም እንዳስተማሩን የነገስታትን ልጆች በስነ ምግባር ኮትኩቶ ማሳደግና በጎ ዓላማ ላለው መሪነት በማዘጋጀት በጸሎትና በብቃት ሀገር በመጠበቅ የስነ ስዕል የመጻሕፍት አንቂት የጥበብ መገኛ በመሆን ይህን ሁሉ የኢትዮጵያ ምንኩስና አስተዋጽኦ አድርጓል ነው። አሁን ያለው ምንኩስና እንደምን ያለ ነው የሚለውን አልነካውም። ከቻልኩ ነገ ለመዳሰስ እሞክራለሁ ከተሰጠኝ ድሉ፣ ካልሆነ ግን በእነዚህ ብናየው ይሻላል። እሺ አሁን እንግዲህ የተሰጠኝ ርዕሰ ጉዳይ የኢትዮጵያ ምንኩስና ከአሃት አብያተ ክርስቲያናት አንጻር የሚለውን ብቻ ለማየት፣ አንደኛው የግብጽ ቤተክርስቲያንን ተሞክሮ የምንኩስና ተሞክሮ ብቻ ሁለቱን ነው የወሰድኩት። እንደተባለው ሰፊ እንግዲህ የሶሪያንም ለማጥናት የዚያንም ለማጥናት ሰፊ ጊዜ የለኝም፣ በጣም ይቅርታ አድርጉልኝ። ትናንት ማታ ምሽት 3 ሰዓት ነው ርዕሰ ጉዳዩ የተሰጠኝ። ስለዚህ የግብጽ ቤተክርስቲያን ተሞክሮና በጎ ልምድን እዚህ ላይ እናገረ። ግብጽ ማለት ምን ማለት ነው ይቅርብን፣ ይሄንን በማብራራት ጊዜ ልፈጅባችሁ አልፈልግም። እንደው ግን እዚህ ውስጥ መንፈሳዊ ፍቹን ግን አልለፈው። ግብጽ የሚለውን ዘይቤያዊ ፍቹ ቢቀርብን፣ ግብጽ በመጽሐፍ ቅዱስ ምን አይነት ናት? በዚህ ዓለም ፍቅር የመታሰር በጉልበት የመመካት ፈርዖንን አስታውስት፣ የማንነት መውረድ። አብርሃም እግዚአብሔር ወደ ግብጽ ምን አለ ነው የሚለው? ወረደ። ይስሐቅ ወደ ግብጽ ምን አለ ነው የሚለው? ወጣ የሚል አታገኙም። ግስ ምንድን ነው የሚለው? ወረደ። እገሌ ምንድን ነው? ወረደ። ይህ ምን ማለት ነው? ከማንነት መውረድን የምትወክል ነው። እንግዲህ እኛንም ከመውረድ ይሰውረን። የሲኦል ምሳሌ ናት። ሙሴ በበትሩ እስራኤልን ከግብጽ አወጣ፣ ጌታ በመስቀሉ ነፍሳትን ከሲኦል አወጣ ብለን እንድንተረጉመው። የግብጽ ፒራሚዶች አይሁዳውያን ሰሯቸው፣ ግን ጥቅም አላገኙባቸው። የማይጠቀሙበትን ጡብ ይሰራሉ። አሰሪዎች ግብፃውያን ናቸው። ይህን ሊቃውንት ብለው የተረጎሙት የግብፅ ፒራሚድ የኃጢአት ክምር ነው። የማይጠቀሙበትን ፒራሚድ እስራኤላውያን እንደሰሩ የማይጠቅማቸውን የኃጢአት ክምር የሚሰሩ ሰዎች ምሳሌ ነው። አሰሪዎች ግብፃውያን ደግሞ አጋንንት ናቸው ብለው ይተረጉማሉ። ፈርዖን ዲያብሎስ ነው። በበጎ ሲተረጉሙላት ግብፅ የአዲስ ኪዳኑን ሲታይ ደግሞ በጎ ትሆናለች፣ የጥበብ መገኛ ስትሆን፣ ነገር ግን 40 ዓመት ሲሞላው ወንድሞቹን የእስራኤልን ልጆች ይጎበኝ ዘንድ በልቡ አሰበ። ማን? ሙሴ። የእግዚአብሔር የክብሩ ማረፊያና የድንግል ማርያም ርስት ናት። እግዚአብሔር በፈጣን ደመና ተጭኖ ወደ ግብጽ ይወርዳል ተብሎ ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ ግብጽ ዘላለማዊት መሰዊያው ናት። የቆብ ምልክትና አምልኮተ እግዚአብሔር ጌታ እስከሚመጣ የማይቋረጥባት ናት። በዚያም ቀን በግብጽ ምድር መካከል ለእግዚአብሔር መሰዊያ በዳርቻዎቿም ለእግዚአብሔር አምድ ይሆናል ተብሎ ተነግሮላታል ማለት ነው። ቡሩክ ሕዝብ ብሎ ለአዲስ ኪዳን ትንቢት ተናግሮላቸዋል። የሰራዊት ጌታ እግዚአብሔር ሕዝቤ ከግብጽ የእጄም ሥራ አሶር ርስቴም እስራኤል የተባረከ ይሁን ብሎ ይባርካቸዋል። በዚያን ቀን እስራኤል ለግብጽና ለአሶር ሶስተኛ ይሆናል፣ በምድር መካከል በረከት ይሆናል ብሎ ትንቢት እንደተነገረ ግብጽ በብሉይ ኪዳን ጊዜ ወደ ምንኩስናው ለመድረስ ነው የምሮጠው። በአብርሃምና በልጆቹ ተሰብካለች፣ አልተቀበለችም። በዮሴፍ ተባረከች፣ አልተቀበለችም። በሙሴ አልተቀበለችም። በኤርሚያስ ተሰበከች፣ በዚህ ሁሉ አልተጠቀመችበትም። ግብጽ በአዲስ ኪዳን ምንድነው ያደረገችው ሲባል የእመቤታችን ማረፊያ ናት። ቅዱስ ማርቆስ ነው የመሰረታት። ግብጽ እንደገባ በታምራት አስተምሮ አናያኖስን አሳምኖ እሱን ሁለተኛ ጳጳስ አድርጎ ሽሞላቸዋል። በአፍላጋጌተ ግዮን ነው የሚመሰለው። ከአራቱ ወንዞች መካከል በአንበሳ የሚመሰለው የማርቆስ ማደሪያ ናት። በአጭሩ የምስጢራዊ ትርጉም ትምህርት ቤት ማዕከል ናት። በዓለም ላይ 2 ትምህርት ቤቶች ነው ያሉት። በፊት የነበሩት የአንጾኪያ ትምህርት ቤትና የእስክንድሪያ ትምህርት ቤት። የአንጾኪያ ትምህርት ቤት ላይ የአንጾኪያ ትምህርት ቤት ሀተታን ወይም ደግሞ ጥሬ ትርጉምን ተከትሎ ስነ ምግባርንና ሞራልን መስበክ ላይ የሚያተኩር ነው። የእስክንድሪያ ትምህርት ቤት ደግሞ ምስጢራት ላይ የሚያተኩር ነውና የምስጢራዊ ትምህርት ቤት መገኛ የሆነችና ፈላስፎችንና ነገስታትን ሳይቀር በትምህርተ ወንጌል መማረክ የቻለ ትምህርት ቤት የነበራት የምስጢር ወንዝ የሆነች ናት። የሰማዕታት ቤተክርስቲያን ናት ግብጽ። እንደው እዚህ ላይ አንድ ነገር ልንገራችሁ። ይሄ ሁሉ ያደረገው ግን ምንኩስናው ነው። እየደረስኩ ነው። የሰማዕታት ቤተክርስቲያን ናት ዛሬም ጥንትም እና ዘመኗን የምትቆጥረው ከዘመነ ሰማዕታት ጀምራ ነው። ዛሬም የዘመን መለወጫን የምታከብር በዘመነ ሰማዕታት ነው። እና ምን ብለው ይናገራሉ? ይህን ሲጠየቁ የሚመልሱለት የሚሰሙት ስሙን ፎር ማርቲደም ኢዝ ዘ ኮንቲኒዩስ ፓርቲሲፔሽን ኢን ጂሰስ ክሩሲፊኬሽን። ሰማዕትነት የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ የምንሳተፍበት ቋሚ የሆነ መንገድ ነው ይላል። ሰማዕትነትን ከልጅነት ጀምሮ በዘመን መለወጫ እየለወጠች ዓመቱን አዲስ ሕይወት ነው ሰማዕትነት እያለች እያስተማረች ልጆቿን ለሰማዕትነት እንዲዘጋጁ ታደርጋቸዋለች። ሰማዕትነት የዘላለማዊ ሕይወት መግቢያ ነው ትላለች። ይኸውላችሁ መስከረም ለእኛ ምናችን ነው? የአዲስ ዘመን መግቢያ ነው አይደለም እንዴ? ሰማዕትነትን ደግሞ የዘመን መለወጫ ማደርገው አለች። ሰማዕትነት የዘላለማዊ ሕይወትና የአዲሱ ሕይወት ምዕራፍ ስለሆነ
ስለሆነ ነው ትላለች። መጥፊያ መክሰሪያ አይደለም ብላ ታስተምራቸዋለች። እና ደግሞ ምታለች ከዲያብሎስ ጋር የምናደርገው የመጨረሻው ውጊያና ድልነሽነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ታሞና በትንሣኤው የተገለበጠበትን ምስጢር የምናሳይበት የሞቱና የትንሣኤው ምልክት ነው ብላ ለልጆቿ ታስተምራቸዋለች። እና የሰማዕታት ቤተክርስቲያን ናት። እስክንድሪያ እንደምታውቋት መርሳት የለብንም። ይሄ ሁሉ ቀሚስ ይሄ ሁሉ ቆብ የመጣው ከእስክንድሪያ ነው። እና ምን ብያታለሁ እኔ በራሴ አጻጻፍ የመነኮሳት ሰማይ እስክንድሪያ ብዬ ገልጫለሁ። የመነኮሳት ሰማይ ለምንድን ነው ያልኳት? ቅድም እንደተነገረን ብፁዕ አባታችን እንዳስተማሩን በመጽሐፍ እንደተቀመጠው እስመ መነኮሳት መላእክት ምድራውያን ወሰብ ሰማያውያን፣ መነኮሳት የምድር መላእክት የሰማይ ሰዎች ናቸው እንደተባለ እዚያ እስክንድሪያ ውስጥ በእውነት እስክንድሪያ ሰማይ ሆና እዚያ ውስጥ የነበሩት ግን መነኮሳት መላእክት ነበሩና ቅዱስ እንጦንስ፣ ቅዱስ መቃርስ፣ ቅዱስ ጳውሊ፣ ቅዱስ ጳኩሚስ በነገው ዕለት ምንኩስና ምንድነው የሚለው ላይ የምናየው ይሆናል። ይበቃናል። የሃይማኖታችን እናት ናት። ምን ማለታችን ነው? እዚህ እምነት እንዲቀጥል በእምነት እንድንወለድና ዛሬም እንድናድግ ያደረገችናት። ጉባኤ ኒቃን የመራችው እሷ ናት። ጉባኤ ቁስጥንጥንያን የመራችው እሷ ናት። ጉባኤ ኤፌሶንን የመራችው እሷ ናት። ከጉባኤ ኬልቄዶን እንዳንቀላቀልና በርቱ ሃይማኖት ጸንተ እንድንኖር ከጉባኤ ኬልቄዶን እንድንለይ ምልክቱ ነው የቆመው ቅዱስ ዲዮስቆሮስም። አራቱም ላይ ምልክቱ ነው ምሰሶ ነው የቆሙት። አራቱ ምሰሶች እንደውም የታሪክ ባለሙያ ናቸው እሳቸው የሚያግዙኛል። እነዚህን አራቱ ሊቃነ ጳጳሳት ምዕራባውያን ምንድን ነው የሚሏቸው? አራቱ ፈርዖኖች ነው የሚሏቸው ማለት ነው። አራቱ ፈርዖኖች ብለው ይጠሯቸዋልና እምቢ ብለው ስላልተሸነፉ ማለት ነው። ተራራ ያፈለሰችው እስክንድሪያ። ተራራ ያፈለሰችው ምንድን በአባ አብርሃም ጊዜ አፍልሳለች። እኛም እንግዲህ በብፁዕ አቡነ አብርሃም ጊዜ ካፈለስን ጥሩ ነው፣ እግዚአብሔር ይርዳን። በዚያ ጊዜ ተራራ አፍልሳለች። ማናት ያፈለሰችው? እስክንድሪያ። መቼ ነው? ህዳር 6 ቀን የሚነበበውን ስንክሳር እንድትመለከቱ ብቻ በመጋበዝ አልፈዋል። ተራራ አፍልሷል። በውዳሴ ማርያም ትርጓሜ የምትሰፉን ነው። 12ኛው ክፍለ ዘመን ላይም እንዲሁ የንጉሱን ልጅ በመፈወስ ቤተክርስቲያን ከጥፋት አንድ አባት ሰውሯል። የእስላማዊው ንጉስ ልጅ በመፈወስ ማለት ነው። ከ1920ዎቹ በኋላ አሁን ያሉበትን አሁን የቅዱስ ስምዖን ጫማ ሰፊው ተራራ ያለበትን አካባቢ የግብጽ የቆሻሻ መድፊያ እንዲሆን ተወስኖ ነበረ። ክርስቲያኖች ተማረው እንዲጠፉ ማለት ነው። ተማረው እንዲጠፉ የቆሻሻ መድፊያ ሲኖርባቸው እነሱ ስምዖን ያፈለሰውን ተራራ ድጋሜ ፈልፍለው አፈለሱት። በእውነት እዚያ ውስጥ ምን ሰሩበት? መቅደስ ሰሩ። ከ20 ሺህ ሰው በላይ 20 ሺህ አይጠቅመውም፣ በጣም ብዙ ሰው የሚይዝ አውደ ምሕረት ሰሩበት። እዚያ ነበር ብፁዕ ቅዱስ አቡነ ሺኖዳ 7 ሚሊዮን ሕዝብ እስኪደርስ ድረስ የሚከታተላቸውን የረቡዕ ጉባኤ የጀመሩት ማለት ነው። ያንን ያደረጉት ምንድነው? ተራራ ፍልሰው ነው። እዚያ ቆሻሻውን ተቀበሉና እንግዲህ ግብጽ የተፈጥሮ ማዳበሪያ ከሚልኩ አገሮች ከ10 አገሮች አንዷ ናት። ያን ማዳበሪያ የሚያመርቱት እነማን ናቸው? ክርስቲያኖች ናቸው። የቆሻሻ መድፊያ ሲያደርጓቸው ቆሻሻውን ግብአት አድርገው መልሰው ደግሞ ያንን እያሸጉ ጥሬ ዕቃ አድርገው ይሸጡታል ማለት ነው። ስለዚህ እውነትም ተራራ ፍልሰዋል። ዛሬም እመቤታችን የማትለያቸው ናት። ግብፃውያን ዛሬም ትገለጽላቸዋለች። የመጀመሪያው በእመቤታችን ፍቅር የምንገልጸው ማን ነው? ቅዱስ ቄርሎስን ነው። ቅዱስ ቄርሎስ በኤፌሶን ጉባኤ በሄደ ጊዜ ንስጥሮስ 50 ወታደሮችን ነው አስከትሎ የመጣው። ቅዱስ ቄርሎስ ደግሞ ሊቃነ ጳጳሳትን አሰልፎ ፊት ለፊት ይዞት የመጣው ምን እንደሚል ታውቃላችሁ? ወላዲት አምላክ የሚል አርማ ነበር ይዞ የመጣው። ወላዲት አምላክ የሚል ጽሑፍ ይዞ ይገመጣ ነበር። ያ ፍቅር እስከ መጨረሻው ድረስ እስኪ እንዲኖርለት አድርጎታል። ወላዲት አምላክ የሚል ሰው ድንግል ማርያምን ወላዲት አምላክ ማለት ክርስቶስን የባህሪ አምላክ ማለት ስለሆነ ፍጹም የእምነት ምልክት ነው እና ያክል ሃይማኖት ዛልቦ ጥልቀት ወእምነት በቅድስት ድንግል ከመይእቲ ወላዲተ እግዚአብሔር በስጋ ነውር የሌለበት ጥርጥር የሌለበት ሃይማኖት በቂ ነው። ድንግል ማርያምን እግዚአብሔርን በስጋ የወለደች ናት ብሎ ማመን ፍጹም ነገር ነው ብሎ መስክሮላታልና የእሱ ምስክርነት ይገርማቸዋል። አንድ ነገር እዚህ ውስጥ መጥቀስ ፈልጋለሁ። የእመቤታችን ፍቅር በቅዱስ ቄርሎስ እንደተገለጠ ሁሉ ቅዱስ ቄርሎስ ንስጥሮስ በቁስጥንጥንያ ክህደቱን እንዳሰማ በሰማ ጊዜ መጀመሪያ ቅዱስ ቄርሎስ ምንድን ያደረገ? በግብጽ ላሉ ገዳማት ደብዳቤ ነው የጻፈላቸው። ሃይማኖተ አበው አንዱ የቅዱስ ቄርሎስ መልእክት ማበ ቅዱስ ቄርሎስ ሊቀ ጳጳሳት ዘእስክንድርያ የሚለው አንዱ መልእክት ለግብጽ ገዳማት ነው የጻፈላቸው። ለምንድን ነው ክህደት እንደሰማ ቅዱስ ቄርሎስ ቀጥሎ ለገዳማት የጻፈው ሲባል መነኮሳት ከወደቁ ቤተክርስቲያን መመለሻ የላትም። መነኮሳት ከጸኑ ደግሞ ቤተክርስቲያንን ገፍቶ የሚጥላት የለም። ከዚህ የተነሳ የእምነት ምልክት መሆን ያለበት ማን ነው? መነኮሳት ናቸው። ስለዚህ ለንስጥሮስ እንደጻፈ ለነሱ ጻፈላቸው እንዳይክዱ። በዚያውም ላይ ደግሞ ከመነኩሴ ጆሮ የገባ ክህደት መውጫ የለው። እዚያ ውስጥ ጥርጥር ከገባ እንደ ንጹህ ብራና ስለሆነ ይዞት ነው የሚቀር እና መነኮሳት ታውቃላችሁ፣ በአፄ ሱስንዮስ ጊዜ እንዲሁ ምን እናድርግ እነዚህን ኦርቶዶክሳውያን ማጥፋት እንዲሁ ምን እናድርግ ሲባል መጽሐፉን እንበርዘው ተባለ እና የኢትዮጵያ ገዳማትን በሙሉ ሃይማኖተ አበው የሚባል መጽሐፋችሁን አምጡ ተባሉ። አምጡ ሲባሉ ቀን ስጡን አሉ።
ስልጣን ሲሰጣቸው ምንድነው ያደረጉ? ሌላ ብራና ሃይማኖት አበው ጻፉና ሰደዱላቸው። የጻፉትን ዋናውን አኖረው ዋህደ ባህሪ አንድ ባህሪ የሚለው ሁለት ባህሪ እያሉ ከልሰው ሲሰዱላቸው ምን አደረጉ? እነሱ ያን እያቃጠሉ አንድ ባህሪ የሚለውን ይዘው አስቀጠሉ ማለት እና ምንኩስና መጽሐፍን ጠብቋል፣ እምነትን ጠብቋል። ደብረ ምጥማቅ ላይ ያው እመቤታችን እንደምትገለጥ በታምረ ማርያም የሰማችሁት ነው። አባ ዮሐንስ ከማና ቅዱስ ኤፍሬም ላይ እዚያውን ገዳም አስቄጥስ ገዳም በጣም ብዙ የቅዱስ መቃርዮስ ገዳም አለ። የእመቤታችን የአባብሾ ገዳም መቱና ያለና እዚያ ውስጥ ቅዱስ ኤፍሬም ግብጽ እንደመጣ በትሩን መቋሚያውን ረስቷት ሂዶ ዛሬም ለምልሞ አፍርቶ ከ1500 ዘመን በላይ የቅዱስ ኤፍሬም በትር እዚህ ያለ አሁንም ማለት ነው። እና እመቤታችን ለአባ ዮሐንስ ከማ ተገልጣ 3 ዲናር ሰጥታ ቤተክርስቲያንን ስራ ሊብላይ ብላው ያሰራው ቤተክርስቲያን አሁን ድረስ ይገኛል። 1968 ዓመተ ምህረት ላይ በአንድ ጣራ ላይ እመቤታችን ተገልጣለች። ይሄ ቢቢሲ ዓለም አቀፍ ዜናዎች ሁሉ የዘገቡት ነው ታውቃላችሁ። እና ያያት ደግሞ ማን ነው? ጋራጅ ቤት የሚሰራ እስላም ነው ያያት። እመቤታችን ተገልጣል ለረጅም ጊዜያት ቆይታ ሰውየውም ቤቱን ለቤተክርስቲያኑ ሰጥቶ ሄዷል። አሁንም ቤተክርስቲያን እመቤታችን ቤተክርስቲያን አሁን አለች ተገልጣለች። እመቤታችን ቅድስት ሄራኒ የምታውቋት ነው። ብፁዕ ቅዱስ አቡነ ቄርሎስ ስድስተኛን በጸሎት ስትረዳቸው የነበረች ናት። እሷን ምን እናደረገች? አሁን ያለውን የቅዱስ መርቆሬዎስን ቤተክርስቲያንና ገዳም የቆሻሻ መድፊያ ስለነበረ ቆሻሻውን አጥርተሽ ጠባቡን ቤተክርስቲያን አስፍተሽ ስሪ፣ ይህንን ለፓትርያርኩ ንገሪው አለች። ሄዳ ለፓትርያርኩ ነገረችው። አቡነ ቄርሎስ ዝም አሉ። እመቤታችን ሄዳ ሄራኒ የነገረችኝ ለምንድን ነው ዝም ያልክ? ቤተክርስቲያንን አስፍተህ ስራ ብላው አሁን ተገልጣ ሰርታለች። 1990ዎቹ የነበረች ናት ቅድስት ሄራኒ ማለት ነው። ወይዘሮ ማስያ የምትባል ሰው አለች። እሱችን ሰው መዘንጋት አልፈለኩም። ወይዘሮ ማስያ በካንሰር ተይዛ የምትሰቃይ ሴት ነበረች እና እቺ ሴት በግብጽ ባሉ ሆስፒታሎች በሙሉ ታክማ አትድንም ትሞቻለች ከተባለች በኋላ ከመምህረ ንስሐ ቤት እንደሄደች ሌሊት እመቤታችን በህልሟ ኦፕራሲዮን ስትሰራት ታያለች። ስትሰራት ስታይ ምን አደረገች መሰላችሁ? ጧት ስትነሳ ፋሻውም ተገኘ፣ ኦፕራሲዮን የተሰራችበት ምላጩም ተገኘ፣ እሷም ድና ተገኘች። ንስሐ ገብታ ስትቆርም ከፊቷ ወዝ ይፈልቃል። የሚያስቀድሰው ሰው ቅባት ተቀብቶ ነበር ይመስል ስትጠርገው ይፈልቃል። መጨረሻ ላይ ከእጇ መንጠባጠብ ጀመረ። ከእጇ እየተንጠባጠበ ቅዱስ ፓትርያርኩ ባለበት ጳጳሳት ባሉበት እየፈሰሰ ሰው ሁሉ ሲፈወስ ህዝቡ ሊያመልካት ነው፣ ቤተክርስቲያን ልትበጠብጥብን ነው አሉና አንቺ ሂጂና ጸሎት እንጸልይ ምላን እንያዝና ጣትሽን ከመቤታችን ስዕል አስጠግተሽ እመቤቴ ሆይ ከኔ የሚፈሰው ስዕል ከኔ ደርቆ ካንቺ ስዕል ይፍሰስ ብለሽ ጸልይ አላት። ከዚያች ፈሰሰች። እሷን ግን ቤተክርስቲያንን እንጂ ሰው ምልክት መሆን የለበትም፣ እሷን በውዳሴ ከንቱ ትቀማለች ትጎዳለች ብለው ሰውራ አኖራት። አሁን የት እንደደረሰች አይታወቅም። እንዲሁ የኛ መነኮሳትስ ይሄን ብንለምድ ምን አለ ነው። አንድ ሰው አባቦ ሲባል ታው ስንል ቅናት ነው እንባላለን። መከራ ነው እንደ በእውነቱ ማለት ነው። አሁን የግብጽ ቤተክርስቲያን ዛሬ የሚያደርጉትን ተመክሮ ላካፍል። ቀድሞ እንደምታውቁት ፊትና ኋላ አድርጌው ነው። በኋላ አንዱን ያኛው ወደዚህ ሆኖብኝ ይቅር በሉኝ። ምንኩስና ምን አድርጓል በግብጽ መድገሚ አይደለም። ጉባኤ ኒቂያ፣ ጉባኤ ቁስጥንጥንያ፣ ጉባኤ ኤፌሶን የክርስትናን እውነት አስረግጠዋል። ፈላስፎች ሳይቀር በምንኩስና ተስበው እንዲመጡ አድርጓል። ነገስታትን ማርከዋል። እነ ቅዱስ አርሳኒዎስን ጭምር የማረከ አሁን አረጋዊ ኢትዮጵያ ውስጥ የመጡት አባት የንጉስ ልጅ ናቸው። 9 ቅዱሳን ሁሉ ከንጉሳዊ ቤተሰብ የመጡ ናቸውና ምንኩስና በነገስታት ልጆች እንኳን የሚፈለግ እንደሆነ ያሳየው የግብጽ ገዳማት ናቸው። ምዕመናንን ማስተማር፣ መቀደስ፣ የንጹህ ክህነት መገኛ መሆን፣ ሰርቶ መመገብ ይሄ የግብጽ ቤተክርስቲያን ገዳማት ያበረከቱት ነው። አሁን ምን ያደርጋሉ ነው እሱን ልላችሁ። ገዳም ሲመሰርቱ ዛሬ አዲስ ገዳም መመስረት የሚችለው ሊቀ ጳጳስ ነው። ዛሬ ግብጽ ውስጥ አንድ ገዳም መሰረት የሚመሰረተው ጳጳሱ ነው። ለመጀመሪያ ጊዜ ገዳሙ ላይ የሚቀመጡት 70 መነኮሳት ብቻ ናቸው። ገዳሙን ለመመስረት ሊቀ ጳጳሱ ለ10 ዓመት ለ70 መነኮሳት ምግብ ዋስትና ማስቀመጥ አለበት። ያን ካልሰጠ ቅዱስ ሲኖዶስ ወይም ጠቅላይ ቤተ ክህነታቸው ገዳም ነው ብሎ አያጸድቅላቸውም። መጀመሪያ መነኮሳቱ ተምረው መዋቀር አለባቸው። ለነሱ 10 ዓመት ምግብ መኖር አለበት ነው። ይኸውኛ መከራችን ልመና እንዲያንላለን። ዘወር ብሎ እንደ ጎጆ እንደ ግል ጎጆ ገዳም መመስረት ደግሞ ሩጦ ምዕመናን እየለመኑ ማሰቃየት ይሄ በጣም ትክክል አይደለም። ያሉት እንደው ይጠንክሩ። ገዳም ግን ሲመሰረት ይሄ ታስቦበት ነው። ከዚያ በላይ መነኮሳቱን መኖሪያ አጸድ ሁሉ ገንብቶ ሲጨርስ ነው የሚጸድቁለት። አዲስ መናይ ሲቀበሉ ምን ያደርጋሉ? ዛሬ ነው መጀመሪያ በገዳማት በክርስትና ተኮትኩቶ እንዲያድግ ያደርጉታል። ምዕመናን ህፃናቱ እንዲያድጉ ነው የሚያደርጓቸው። በገዳም እንዲያድጉ ያደርጓቸዋል። የረፍት ጊዜያቸውን ህፃናት ገዳም እንዲያሳልፉ ያደርጋሉ። እዚያ ውስጥ ይመዘግቧቸዋል። መዝገብ አላቸው ገዳማቱ። አድጎ መነኩሴ ሊሆን ነው ብሎ ሲመጣ የቀድሞ ጠባዩ ተመዝግቦ ነው የሚጠብቀው። አንዴን ያደርጋሉ። ሁለተኛ በገዳማት ስለሚያድጉ መጀመሪያ ንስሐ አባቱ እንዲፈቅድ ያደርጋሉ። ለማንን ነው ገዳም ልገባ ነው ሲመጣ ንስሐ አባትን ደብዳቤ አምጣ ይባላል። አንድ ሶስተኛ ንስሐ አባቱን ፈቃድ ካመጣ በኋላ ለ9 ወራት እየተመላለሰ ምንድነው የሚባለው? ይሄ ናተራይ ወይም ካሜንድሲ የሚባለው ደረጃ ነው ይባላል። መተህይ ማለት ነው።
መታይ ይሉታል። 9 ወራትን በገዳሙ እንዴት እንደሚኖሩ 3 ቀን እያደረ እየተመለሰ ሳምንት እያደረ እየተመለሰ ገዳሙን ለ9 ወራት ደጅ ይጸናል። በ9 ወራት ምልልሱ ደጅ ጽናቱ ጥሩ ከተመሰከረለትና ካለፈ ላመክሮ ይቀበሉታል። ላመክሮ ተቀብለው ምንድነው የሚያደርጉት ሲባል አመክሯቸው 3 ዓመት ነው። 3 ዓመቱን ከገዳሙ ህብረት ውስጥ አይገባም። ጸሎት አይጸለይለትም። የአንድነቱ አባል አይደለም። በውጭ እየታዘዘ ብቻ 3 ዓመት ይቆያል። እንደ እንግዳ በውጭ እየታዘዘ ሲታዘዝ ምንድነው የሚያደርጉት? ልክ እንደ ምንድነው እንደው ቋንቋውን እግዚአብሔር ይቅር ይበለኝ ሰላይን በለው እሺ 3 ሰላዮች ይመደቡበታል። መነኮሳት ናቸው። ከገዳሙ አባቶች በድብቅ የሚከታተሉት ናቸው። እንደሚሰልሉት አያውቅ። ጠባዩን ይከታተላሉ፣ ይታዘዛል። እነሱ የየቀን ውሎውን ይመዘግባሉ። 3 ዓመት ሲሞላው እነዚያ 3 የሚከታተሉት አባቶች ለገዳሙ ማህበር ሪፖርት ያቀርባሉ። ይሄ ሰው 3 ዓመት ሙሉ ጠባዩ እንዲነበረ እንደዚህ ነው ይባላል። እሺ ደግሞ ፓትርያርኩ አጣርተው ይጻፉልን ይባላል። ፓትርያርኩ ደግሞ ከቤተሰብና ከሀገሩ እንዴት እንዳደገ ደግሞ በወረዳ ቤተ ክህነት በዚህ አጣርተው ደግሞ አጽፈው ይጽፉለታል። ፓትርያርኩም ጽፈው 3ቱም መነኮሳት መስክረው ማህበሩ አይ ይሄ ሰው እንደውም አይሆንም እኛም በግል አይተነዋል ካሉ ተመልሶ ወደ ሀገሩ ሳይመነኩስ ለመመንኮስ አይደለም ገዳም ሳይገባ ተመልሶ ይወጣል ማለት። አሁን እኛ ማድረግ ያለብን 7 ቀን እንግዳ ቤት ይቀመጣል፣ በ7ኛው ይጠየቃል፣ መናኝ ይገባል። ፖለቲከኛ ይሁን አይታወቅ፣ ምን ይሁን አይታወቅ፣ ሽፍታ ይሁን አይታወቅ፣ ገብቶ ገዳሙን የቁም ስቅል ሲያኖረው ይከርማል ማለት። ስለዚህ 3 ዓመት መፈተን አለበት። ማስተካከል ያለብን አቀባበላችን ነው። አቀባበላችን ከተበላሸ አኗኗራችን ይበላሻል። አኗኗራችን ከተበላሸ ዓላማ የሌለው ገዳም የሚመጣ በዚህ ምክንያት ነው። መጀመሪያ አጥሩን ነው ማጥበቅ። ከዛ ምን ያደርጋሉ? እዚያ መክሮ ከገባ በኋላ ገዳም ይገባል። ገዳም ከገባ ምን ያደርጋል? 8 ዓመት አገልግሎ ምንኩስና ይሰጠዋል። 8 ዓመት ካገለገለ በኋላ መመንኮስ ይችላል ማለት። 8 ዓመት ስላገለገለ ደግሞ አገልግሎ ከመነኮሰ በኋላ መነኩሴውኛለሁ ብሎ ሩጦ ቅስና ማምጣት አይቻልም። 10 ዓመት በምንኩስና ደግሞ ያገለግላል። በመነኮሰ በ18 ዓመቱ ቅስና ይሰጠዋል ማለት ነው። አሁን ዛሬ ምን እናደርጋለን ስትሉ የኛ መናንያን ይቅርበሉኝ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። ይሄ ነው ማለት ነው መከራችን። ስለዚህ መጀመሪያን አንተ የኛ ገዳም መነኩሴ በመነኮሰ በዚህ ዓመቱ ነው ቅስና ማምጣት የሚችል የሚል ማዕቀፍ ቢኖረን እጅግ መልካም ነው። አኗኗራቸውን ደግሞ ልዳስላችሁ። መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። በምንም ታምር መውጣት የለበትም። ይሄን ያጸናሉ። የኛም ማድረግ ያለብን ይሄ ነው። እንደው ከተማ ያሉትን መነኮሳትንም መሰብሰብ ከተቻለ ማለት ነው። ካልተሰበሰበ እዚህ ያሉት ኑረው ሲያበቁ ቢያንስ ሌላ እንዳይመጣ ማድረግ በጣም ጥሩ ነው በእውነቱ ማለት ነው። መነኮሴ በገዳም በከተማ በፍጹም መውጣት ይችላል። ከመቼ እስኪሞት ድረስ ቤተክርስቲያን ከሰጠችው ተልእኮ ውጭ ማለት ነው። ገዳሙን የመሰረቱት ጳጳስ የሚቀመጡት ከገዳማቸው ነው። ወይም ደግሞ ምን ማለት ይመስላችሁ? ለምሳሌ ብፁዕ ቅዱስ አቡነ ቄርሎስ 6ኛ የመነኑት የት ነው? ማርሚና ወይም ቅዱስ ሚናስ ገዳም ነው። ፓትርያርኩ ነው የሚቀመጡት ቅዱስ ሚናስ ገዳም ነበረ። እሱ ብቻ ከመሰረቱት ገዳም ብቻ አይደለም። አንድ ጳጳስ የሚቀመጠው ለጵጵስና ከተመረጠበት ገዳም ውስጥ ነው። እዚያ ውስጥ ወዶ ይቀመጣል። ስራውን በሀገረ ስብከቱ ወዶ ያከናውናል። መጨረሻ ውሎ መሰንበቻውን የሚያደርገው የሀገረ ስብከቱን መመሪያ ከሰጠ በኋላ ሄዶ የሚቀመጠው የት ነው? ከመነኮሰበት ገዳም ለጵጵስና ካበቃው ገዳም ውስጥ እዚያ ሄዶ ይቀመጣል ማለት። ይሄ ደግሞ የሚያፈራው ነገር ደግሞ አለ፣ በኋላ እናመጣዋለን። ያ ጳጳስ የሾማቸው ዲያቆናት፣ ቀሳውስት ደግሞ የአባታችን ገዳም እያሉ እዚያ ገዳም ይመላለሳሉ። ቀሳውስቱም ዲያቆናቱም ያን ገዳም ደግሞ ይደግፉታል፣ ይወዱታል፣ ይመላለሱበታል። ስለዚህ ዲያቆናቱ የሚመንነው ለመመነን ይኖራል። ቢያገባ ከነንስሐ ልጆቹ ያን ገዳም ይጠብቅ። በዚህ በሊቀ ጳጳሱ ፍቅር ምክንያት ማለት ነው። በገዳም ሲኖር ቢያንስ ለ7 ዓመታት ከሰራ በኋላ እረፍት ይፈቀድለታል። እረፍት የሚፈቀድለት ግን የትም መውጣት አይችልም። እዚያው ውስጥ ምን ይላሉ? ወሰደኒ አበድንጋ ገፈለግ የሚላል እዚህ ትንቢተ ሕዝቅኤል ላይ እንደው ወደ ምኑ ነው ወደ ባህር ዳርቻ ወሰደኝ ይላል እና ያን እንደው ሊቃውንቱ ብዙ ተርጉመውታል። ባህር እንደዚህ 2 ከንፈሮች አሉት ማዶና ማዶ። አሳ ከዚያኛውም ዳር ከዚህኛውም ዳር እንዳወጣ ሆኖ መዋኘት ይችላል። ግን ከሁለቱ እንዳወጣ መጠንቀቅ አለበትና ኦርቶዶክሳዊ ደቀ መዝሙርም ከሁለቱ ከብሉይና ከአዲስ እንዳወጣ ሆኖ መራቀቅ ይችላል ይላሉ። መነኩሴም ልክ እንደዚህ ሆኖ ገዳሙ ውስጥ የፈለገውን ይሁን፣ እንደው ከደከመው ይተኛ፣ ከራመውም ይብላ፣ ግድ የለም እንደው አንድ በግ ዛሬ ጨርሳለሁ ካለም ይብላ፣ ጾር ከተነሳበት ግን እዚያው ውስጥ ነው። እዚያው ባህሩ ውስጥ እንደፈለገ ይዋኝ፣ ሲደክመው ይተዋል ወይም መልሶ ይቃናል ማለት ነው። አባ እንጦንስ እንዳለው እኮ ነው አባቴ ሌሊት እንቅልፍ እያስተኛ እያደረ ሰይጣን አለው ብቻ ከገዳማ አትውጣ እንጂ አይዞህ ቀኑም የእግዚአብሔር ነው ቀን ጸልይ ያለው። ሰው ከገዳሙ ካልወጣ ከሳት አጠገብ የሆነ ሰው ባይጣድም መሞቁ አይቀርም። ሰው ከበዓቱ ከኖረ ቅዱስ እንኳን ባይሆን መልሶ መብሰሉ አይቀርም። ሰዓት ብርሃንም አለው ያቃጥላል። ግን ሰዓቱ ያቃጥላል፣ ይሰለቻል፣ በዓትም ይሰለቻል። ግን ብርሃን አለው፣ ብርሃን የሚያይበት ነው። ስለዚህ ከዚህ የተነሳ እንዳይወጣ ያደርጉታል። በ7 ዓመቱ ያርፋል። ግቢው ውስጥ ለስላሳ ገዝቶ መጠጣት ይችላል፣ መኪና መንዳት ይችላል። ግን እዚያው ገዳሙ ውስጥ ነው እና 7 ዓመቱ ላይ እረፍት ይፈቀዳል። አንዳንድ ጊዜ እንዲያርፍ መጽሐፍ እንዲያነብ እንደው ቢፈቀድለት አርዲቱም ጥሩ ነው እኮ
እንደ ያዕቆብ ልጅ እንደ ዲና እኮ እንደ አፋፉሌው እያለ ሲወጣ እኮ ነው ከተማ ገብቶ የሚቀር ውስጥ ላይ ረፍት ስለማይፈቀድለት እኮ ነው ወጣ እያለ ችግር የሚገጥም እና ውስጥ ላይ እንዲያርፍ መፍቀድ አለብን። እና እዚያ ያርፋል። ምድር እንኳን 7 ዓመት ሰርታ ትረፍ ይለለ እዚያ ውስጥ ያርፍና እረፍት ይሄን ያህል ነው አይባልም። ባለቃ የሚሰራ መነኩሴ የለም። በህሊናው የሚሰራ መነኩሴ ነው። ራሱ በቃ ብሎ ወዲያው ይመለሳል ወደ ስራው ማለት ነው። ከአንዱ ገዳም ወደ አንዱ ገዳም መሄድ አይፈቀድም። የትም ቢሆን በአላህ ክብር ነው እንደዚህ ላደርግ ነው እኛ የኛ መነኩሴ ግሸን ልሳለም ነው እንትን ምድረ ከብድ ልሳለም ነው እያለ አገር ለአገር መዞር። ያለበት ገዳም ውስጥ አቡነ ተክለ ሃይማኖት አሉ፣ ሙላዋል። ጻድቁ ገብረ መንፈስ ቅዱስም አሉ። መዞር ምንድነው? እስመ መነኮስ ዘያንሶሱ ሀገር ለሀገር ሳያጤ ስጋው ለክርስቶስ ውእቱ። ሀገር ለሀገር የሚዞር መነኩሴ የክርስቶስን ስጋ ሽጦ የሚበላ ነው የተባለ። እዚህ አንዱ የትኛውም ገዳም አይሄድም። አገልጋይ አንሶናል ከተባለ ለቅዱስ ሲኖዶስ ተጽፎ ቅዱስ ሲኖዶስ ለዚያ ገዳም ጽፎ እናንተ 5 መነኮሳት እዚያኛው ገዳም ሂዱ ተብሎ ይላካል እንጂ መዞር ፈጽሞ አይቻልም። ግብጽ ካይሮ ውስጥ መነኩሴ ቢመጣ ክርስቲያኑ በሙሉ እንዲተፋበት አስተምሯቸዋል እና ይተፉበታል። እኔ ትዝ ይለኛል በ2008 እዚህ 4 ኪሎ አካባቢ አንድ ሰው እየተፍቶብኝ እንደው አሁን ታሪኩን ሳነብ ግብጾችን አንቦ ይሆን አልኩኝ። እናንተ አገር አጥፊዎች አለ እንግዲህ እኔ አያውቀኝም። እንደውም ለዚያም አዲስ አበባ ገና መምጣቴ ነው እና እንደዚህ አድርገዋል። የቀን ውሏቸውን ትንሽ ለማካፈል ልሞክር። የአንድ መነኩሴ የቀን ውሎ ግብጽ ውስጥ ምንድነው ስትሉን ከሌሊቱ 10 ሰዓት ቤተክርስቲያን ሁሉም የገዳሙ ማህበር ይሰበሰባል። አባቶችና እናቶችም እንድታዩልኝ ፈልገው ነው። እኛ ሀገር ውስጥ የፈለገ መነኩሴ ቤተክርስቲያን ይገባል፣ የፈለገ አይገባም። ቤተክርስቲያንን ከስርዓተ አበው ውስጥ ማካተት ይገባል። ምንኩስና እግዚአብሔርን ለማምለክ ከዓለም መለየት ነው እንጂ እያመካኙ ከበዓት መተኛት አይደለም። ስለዚህ ቤተክርስቲያን የማይገባ መነኩሴ የቤተክርስቲያን ጠላት ነው፣ መናኝ። ስለዚህ ቤተክርስቲያን መግባትን ከስርዓተ አበው ውስጥ ማካተት አለብን። ያለ ቤተክርስቲያን መብቃት አይቻልም። ከአካል ተለይቶ ህይወት የሚኖረው ህዋስ ስለሌለ፣ ቤተክርስቲያን ደግሞ ክርስቶስ አካል ስለሆነ ከቤቱ ተመልሶ 41 ይሰግዳል፣ 12 መዝሙረ ዳዊትን ያደርሳል። ከዚያ በኋላ ወደ ስራው ይሄዳል። 7ቱን የጸሎት ጊዜያት ይጠብቃሉ። ማታ በሰርክ ሁሉም ቤተክርስቲያን ይሰበሰባል። ጸሎተ ዕጣንና የሰርክ ጸሎት ይደረሳል። ይቅርታ ተባብሎ ወደ ቤቱ ይመለሳል። ሁሉም ሰው ሰርክ ላይ ቤተክርስቲያን ይገኛል። ይቅርታ ጠይቀው ወደ ቤታቸው ይገባል። ሳይታረቅ የሚያድር መነኩሴ ግብጽ ውስጥ የለም። የኛ መነኮሳት ለምንድን ነው ግብጽ ሲሄዱ የሚበቁ ስትሉ በትህርምት የኢትዮጵያ ገዳማትን መናኝ የሚመስል የለም። እንዲያውም እኔ ሳስበው እንዲያው አዲስ አበባ የሚኖረው መነኩሴ ግብጽ ውስጥ ገዳም የሚኖረውን ሳይበልጠው አይቀርም እላለሁ። በጣም ተጋዳይ ነው የኢትዮጵያ መነኩሴ። ግን ችግሩ ምንድነው? ይቅርታ የለው። በጣም ቂመኛና ትዕቢተኞች ነን። ቂም እያለ እንዴት አድርጎ ምንኩስና ሊያበቃን ይችላል? ይቅርታን ከዚያ ሲማር የኛ መነኩሴ ሄዶ ይበቃል ባንዴ ማለት እና እነሱም ክብር ነው የሚሰጡን። አሁን ያለው ገዳማዊ ህይወት ለግብጽ ቤተክርስቲያን ምን አስተዋጽኦ አድርጓል? እንደው አሁን ያለው ነው። አንደኛ መጽሐፍ ቅዱሳዊ ትምህርት ነው። መጽሐፍ ቅዱሳዊ ትምህርት እንዲስፋፋ የጀመረው ይሄ ነው። ቤተክርስቲያናችን በእግሯ ለማቆም እንግዲህ ብዙ መከራ ደርሶበታል። ከ614 ጀምሮ እስካሁን ድረስ ባለው በእስላማዊ መንግስት ተጽዕኖ ስር ነው ያለችው። ስለዚህ ከዚህ የተነሳ መሀል ላይ ደግሞ በቅኝ ግዛቱ ዘመን ደግሞ 20ኛው ክፍለ ዘመን ላይ ፈረንሳይና እንግሊዝ እየተፈራረቁ ቅኝ ግዛት ገዝተዋል። ፕሮቴስታንቲዝም በዚያ ተጽዕኖ አሳድሯል። ካቶሊክም በረጅም ዘመን ተጽዕኖ አሳድረባታለች ከኬልቄዶን ጉባኤ ጀምሮ። በዚህ ሁሉ ከኖሩ በኋላ እንዲያው ጵጵስናው ከጉቦ አልፎ በጨረታ እስኪሰጥ ድረስ አድርሰውት ነበር። በእውነት ታዲያ ከዚህ ውድቀታችን እንድንነሳ ምን እናድርግ ብለው ሲመክሩ ገዳማችንን እንታደግ፣ መጽሐፍ ቅዱሳዊ ትምህርት ገዳማት የመጽሐፍ ቅዱሳዊ ትምህርት መሰልጠኛ ይሆኑ ብለው ተናገሩ። ጀመሩት። ከዚያ በኋላ እነ ሀቢብ ጊዮርጊስ፣ እነ ዳሃው ማቴዎስ፣ እነ ቅዱስ ቄርሎስ ስድስተኛ እና አቡነ ሽኖዳ ይህን ነበር የሰሩት። ገዳም ገብተን መጽሐፍ ቅዱስን እናጥና፣ ወጣቶቻችን እዚያ ውስጥ እናሰልጥን፣ 3 ትምህርቶችን ለምእመናን ከገዳም አውጥተን እናስተምር። እግዚአብሔርን ማወቅ ትምህርት ሃይማኖትን፣ ኮምፓራቲቭ ቴዎሎጂ ወይም ንጽጽራዊ ትምህርትና ፕራክቲካል ቴዎሎጂ ወይም ተግባራዊ ክርስትናን፣ እነዚህን 3ቱን እናስተምራሉ። 3ቱን ካስተማርን የራሱን እምነት እናሳውቀው፣ ከሌላው የሚለይበትን እናሳውቀው፣ እውነተኛ መንፈሳዊ ህይወት እናስተምረው። ካወቀ ሌሎች አይነጥቁትም፣ ከኖረ እግዚአብሔር ይረዳዋል። ስለዚህ መንፈሳዊነት ይኑረን ብለው መከሩ። በየትኛውም ገዳም መንፈሳዊ ኮሌጅ እንዲኖር ተደረገ። አሁን እንጦንስ ገዳም ውስጥ አለ፣ ቅዱስ መቃሪዎስ ገዳም አለ፣ አስቄጥስ አሁን ኮሌጅ አለ። እንዲያውም ትልቅ ደግሞ እየተጎበኘ ነው። ቁስቋም ገዳም ውስጥ ቴዎሎጂ ትምህርት ቤት አለ። ስለዚህ ገዳማትን የመጽሐፍ ቅዱሳዊ ትምህርት ቤት በማድረግ በዚህ ምክንያት የቤተ ክርስቲያን ህልውና እንዲጠበቅ አድርገዋል። እኛም መውሰድ ያለብን ይሄ ነው። ሁለተኛ የስርዓት ወጥነት እንዲኖር አድርገዋል። አሁን ይሁ እንግዲህ አዲስ አበባ እንደው ያላችሁ አባቶች ትኖራላችሁ፣ የአድባራት አስተዳዳሪዎች እንዳትቀየሙኝ አደራችሁን፣ ለመንካት አይደለም። እኛ ሀገር ቤተ ክርስቲያን ምንድን ነው የምናደርገው? ደስ ያለው ሰው ቀይ መጋረጃ ይገርዳል። እንደው ብር ያገኘው ደግሞ የ5 ሚሊዮን መጋረጃ ይገርዳል። እንደዚህ ግን ትክክል ነው? አንዱ ሲያብረቀርቅ፣ አንዱ ሲያንጸባርቅ፣ አንዱ ሲያንጫጫ እንደው ምንድን ነው የምንሆነው ነው? ግብጽ ውስጥ ግን መጋረጃ አመት እስከ አመት 3 መጋረጃዎች ነው ያሉት። ለሕማማት ጥቁር፣ ለትንሣኤ ነጭ፣ ዘወትር ቀይ። በቃ የትኛውን ቤተክርስቲያን ብትሄዱ አንድ አይነት መጋረጃ። አሜሪካ ያለ የግብጽ ቤተክርስቲያን ውስጥ ብትሄዱ እንደዚህ ነው። የስርዓት ወጥነት አላቸው።
ለቤተ ክርስቲያኒቱ እንዲኖራት አውቀዋል። ቄሱ የሚለብሰው፣ መነኩሴው የሚለብሰው፣ ጳጳሱ የሚለብሱት የታወቀ ነው ተለይቶ። አሁን እኛ ቄሱ አስተዳዳሪም ይሄንን ፈረጅዬ ይለብሳል፣ ሊቀ ጳጳሱ የሚለብሱት ያኑ ነው። ድንበር የለንም ማለት ነው። ቄሱ የሚያደርገው መስቀል፣ ጳጳሱ የሚያደርገው መስቀል፣ መነኩሴው የሚያደርገው ይለያል። ወጥነት አላቸው። ስዕል አሳሳላቸው ወጥነት አለው። እኛ አንዴ ጠየም፣ አንዴ ቀላ፣ አንዴ እንደው ቅልም ያለ ስናረግ በግብፅ ቤተክርስቲያን ለምሳሌ የስዕል ዶግማ ልንገራችሁ። ግብፅ ውስጥ ስዕል ሲሳል ራሱ ትልቅ፣ አይኑ ጎላ ጎላ ያለ፣ ጆሮው ተለቅ ያለ፣ አፉ ጠበብ ያለ ነው ማንኛውም ቅዱስ ሲሳል። ይሄ በቅዱስ ሲኖዶስ የተወሰነ። ራሱ ትልቅ ነው ማለት ቅዱሳን ብዙ የሚያስቡ ናቸው ነው። ሁለት ጆሮ ማለት ብዙ የሚያዳምጡ ናቸው፣ ለእግዚአብሔር የተከፈተ ጆሮ አላቸው ነው። አይናቸው ጎላ ጎላ የሚለውት እግዚአብሔርን የሚያዩና አስተዋዮች ናቸው ነው። አፋቸው ጠባብ መሆኑ ግን ብዙ አይናገሩም። ይሄ የስዕል ቀኖና አላቸው። ይሄ ወጥ ነው። ቤተ ክርስቲያን አሰራራቸውም እንደዚሁ ነው። አንዱ ወደዚህ ጠመም፣ አንዱ ቀላ አያረግም። አንድ አይነት ነው። በአንድ ካቴድራል ውስጥ የሚኖሩ 24 ቀሳውስት ናቸው። ከፍተኛው ትልቁ ካቴድራል በቀዛ ከዚያ ቁጥር ብር አለኝ ሀብት አለኝ ብሎ አንድ ካቴድራል ተጨማሪ መቅጠር አይችልም። ቀኖና አለው። ትንሽ ቤተክርስቲያን ጠበብ ያለው ቤተክርስቲያን ስንት ቄስ ይቀጥራል? ትልቁ ስንት ቄስ ይቀጥራል? አንድ ገዳም ስንት መናኝ ይኖረዋል? በቀኖና የታጠረ አላቸው። ካለባበስ እስከ ሁለንተና ማለት ነው። ስለዚህ የስርዓት ወጥነትን ያመጡት ገዳማውያን ናቸው ማለት ነው።